ሰላም ለሁላችሁ ይሁን ወንድሞችና እህቶች፣ የአክብሮት ሰላምታዬ በያላችሁበት ይድረስ። ፓስተር ሽመልስ ነኝ። ዛሬም በልብ ያለውን አንድ ቃል ከእናንተ ጋር ልካፈል መጥቻለሁ። ዛሬ ላነሳው የወደድኩት ርዕሰ ጉዳይ የሚገኘው በሉቃስ ምዕራፍ 8 ከቁጥር 22 እስከ 25 ባለው ነው። ይህንን ክፍል እንድትመለከት ጠይቃለሁ። ነገር ግን ቁጥር 22 ላይ ባለው ሐሳብ ልናገር እወዳለሁ። ቁጥር 22 ላይ ጌታ ኢየሱስ ወደ ባህር ማዶ እንሻገር አላቸው ይላል። እንግዲህ ይሄ ከጌታ ከኢየሱስ ክርስቶስ ለደቀ መዛሙርቱ የመጣ ግብዣ ነው። ከነበረበት አገልግሎት ወደ ሌላው አገልግሎት ለማለፍ ከእርሱ ጋር አብረው እንዲሄዱ ደቀ መዛሙርቱን ጋበዛቸው። ማዶ እንሻገር በማለት ባጭሩ የንሻገር መልእክትን የሰጣቸው። ነገር ግን የንሻገር መልእክት ይዘው የወጡት ደቀ መዛሙርቱ በመንገድ ላይ የሚሻገሩ እስከማይመስላቸው ድረስ በጣም አስቸጋሪ ፈተና እንደመጣባቸው ይህ ክፍል ይናገራል። እና ደቀ መዛሙርቱ ልንጠፋ ነው ብለው ኢየሱስን ቀሰቀሱት ይላል። የእግዚአብሔር ቃል ያላቸው፣ የእግዚአብሔር ድምፅ ያላቸው ጌታ ኢየሱስ ራሱ ከነርሱ ጋር አብሮ ያለ እነዚህ ደቀ መዛሙርት ከገጠማቸው ነገር የተነሳ እንሻገራለን የሚል እምነት አልነበራቸውም። ዛሬም እንደዚህ ሆኖ ከጌታ የሰማናቸው ድምፆች፣ እግዚአብሔር ለልባችን የተናገራቸው መልእክቶች፣ በአንድም በሌላም መንገድ በልባችን የሰነቅናቸው የእግዚአብሔር ቃሎች እያሉ ከመንገድ የገጠሙን ነገሮች፣ ፈተናዎች፣ ተግዳሮቶች፣ ቻሌንጆች እንደምንሻገር ሳይሆን እንደማንሻገር ሊነግሩን ይችላሉ። ስለዚህ ከዚህ ክፍል የምንማረው የመጀመሪያው እውነት ከጌታ በሰማነው ድምፅ ላይ ሳይቀር ፈተና፣ ተግዳሮት፣ ቻሌንጅ ሊገጥመን የሚችል መሆኑ ነው። ቻሌንጆች መግጠማቸው፣ ፈተናና ተግዳሮት መግጠማቸው ከጌታ አልሰማንም ወይ እንድንል ሊያደርጉን አይገባም። መዝሙር 105 ቁጥር 19 ላይ የእግዚአብሔር ቃል ሲናገር ዮሴፍን ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው ይላል። ለዮሴፍ የፈተናው ምክንያት ሌላ አይደለም። የሰማው ድምፅ፣ ያያቸው ህልሞች፣ ያያቸው ራእዮች ናቸው። ባየው ህልምና ባየው ራእይ ምክንያት ነው ፈተና የገጠመው። የራሱ ቤተሰቦች፣ የገዛ ወንድሞቹ ሳይቀር ባለ ህልሙ መጣ ሲሉ ተሳልቀውበታል፣ አፊዘውበታል። በሀገራችን ህልም የሚፈታው በተቃራኒ ነው ብለው የሚያምኑ ሰዎች አሉ። የዮሴፍ ሕይወት ያንን ነበር የሚመስለው። በህልሙ ሲነግስ ያየው ሰው ባሪያ ሆኖ ተሸጠ። ሁሉን ያጣ መሰለ። ሀገሩን አጣ፣ ቤተሰቦቹን አጣ፣ የሚወዳቸውን ሁሉ አጣ። በማያውቀው ምድር እንደ ባሪያ ተሸጠ። አልፎም ደግሞ በንጉሥ ግዞት ወይም እስር ቤት እስኪገባ ደረሰ። ያያቸው ህልሞች ሌላ ናቸው። የገጠሙት መንገድ ላይ የገጠሙት ደግሞ ሌላ ናቸው። የመጣለት ቃል ፈተነው። ነገር ግን ምንም እንኳን እነዚህ ገጠምሽኞች በሕይወቱ ቢገጥሙትም እግዚአብሔር ለዮሴፍ የተናገረውን ቃል እንዳይፈጸም ሊከለክሉ አልተቻላቸውም። ወንድሞችና እህቶች፣ ዛሬም ለእናንተ ላስተላለፍ የምወደው ከእግዚአብሔር ቃል ይሄንን ነው። ከእግዚአብሔር የሰማችሁት ድምፅ እያለ መንገዳችሁ ላይ ከገጠማችሁ የተለያየ ሁኔታ የተነሳ ተሸብራችሁ ያላችሁ፣ በቃ ያላችሁት ምንም ነገር ቢኖር እግዚአብሔር በእናንተ ሕይወት የተናገረው ከፍጻሜ ይደርሳል። እንሻገራለን ብላችሁ ጀምራችኋል፣ ትሻገራላችሁ። የገጠማችሁ ፈተና የእግዚአብሔርን ቃል ሊያቆመው ሊገድበው አይችልም። በመጣላችሁ በእግዚአብሔር ቃል የምትቆሙበት ጊዜ ነው። ጥያቄው ልቤና አንደበቴ የነቃው ከእግዚአብሔር ለሰማሁት ድምፅ ነው ወይስ መንገድ ላይ ለገጠመኝና መንገድ ላይ ለሰማሁት ድምፅ ነው የሚለው ዛሬ ልንመልሰው ይገባል። መንገዳችሁ ላይ የገጠማችሁን ድምፅ ከእግዚአብሔር በሰማችሁት ቃልና ድምፅ ልትመክቱት ይገባችኋል። እግዚአብሔር የተናገራችሁ ቃል ሥጋ ይለብሳል። ዛሬ በእግዚአብሔር እውነት ልመርቃችሁ፣ ቃል ሥጋ ሆነ እንደሚል ከእግዚአብሔር የሰማችሁት ቃል ሥጋ ይልበሰላችሁ፣ አካል ይልበሰላችሁ፣ ቅርጽ የያዘላችሁ፣ ፈተናውን የገጠማችሁን አልፋችሁ እንደ እግዚአብሔር ቃል ፍጻሜውን መያዝ ይሆንላችሁ በጌታ በኢየሱስ ስም። ወንድሞቼና እህቶቼ አበረታታችኋለሁ። ይህ መልእክት ለብዙዎች እንዲደርስ ላይክ እንድታደርጉት፣ ሼር እንድታደርጉት፣ ባላችሁ አማራጮች ሁሉ ለሌሎች እንዲደርስ እንድታደርጉ፣ አብራችሁኝ እንድትሰሩ እጋብዛችኋለሁ። እግዚአብሔር ይባርካችሁ። ተከናወኑ።